እንግዲህ እነ ጃዋርም ሳይቀር ከሸኖ እንዳታልፉ ምናምን ነበር፣ እስር ቤት ነበር። ጻድቃን ጋር ነው የሚገናኘው። አብነያ ጋር ተገናኝቶ አያውቅም። ግን ሶ ኢንፌክት ምንድነው የነበረው? ስለዚህ መንግስት እናቋቁማለን የሆነ እናደርጋለን የሚል እንትን ውስጥ ገባ። ምክንያቱም አፈራረሱም እውነት ለመናገር ለምሳሌ የዘመቻ አሉላ የኛ ወጣቶች እኛ በተለይ ሚድ ሌቨል ኦፊሰርስ ጥንካሬ እንደተጠበቀ ሆኖ የመከላከያም ሲሪየስ ድክመት ነበረበት። እንደዚህ አይነት ሁኔታ ለምሳሌ እኛ የጠበቅናቸው 2 ክፍለ ጦሮች ነበሩ፣ ግን ወደ 8-9 ክፍለ ጦር አካባቢ ስብሎ አንዲት ቀጭን ቦታ ላይ ያገኛል። ጠባብ ቦታ ነው እሱ። በሌላ ውትድርናውን ስንተነትን የምናነሳው ሆኖ እንደዚህ አይነት ኢሉዥን ግን ነበረ። እውነት ለመናገር አስመራን መያዝ ይቻል ነበረ ዝም ብለን ያኛው ገተን ብንዋጋ። ምክንያቱም የኤርትራ ሰራዊት ፕሬቶሪያን ጋርድ ማለት ነው። ፕሬቶሪያን ጋርድ ማለት የፕሬዝዳንት